ልቀቃት። ማስሎት ነው አንተ ለኛ ትእዛዝ የምትሰጥ? መሄድ አለብኝ። ማን ነው? አይ ማንንም አይደለም። እነ ቢጉስ ማራኪን እያስቸገሯት ነው። የት ናቸው? ስፖርት መስሪያው ጋር። Fire brigade, me tell you, the fire get. ልቀቃት። Hey, Mr. DJ. ማስሎት ነው አንተ ለኛ ትእዛዝ የምትሰጥ? Roots rock dancehall reggae. አቤት አለቃ። ምንም አይነት እርምጃ እንዳትወስዱ። መስመሩን እያለፈ እኮ ነው። አውቃለሁ፣ ነገር ግን አሁን ምንም እንዳታደርጉ። እሺ። ተው በቃ። ለምን ይብራብን ዛሬ። ነይ እንሂድ። አለቃ አሁን ተወጣከፍተም። ታዲያ እሱ የኔ ጉዳይ ነው አለቃ። አርፍዳል። ይቅርታ አለቃ፣ የቅድሙ ችግር እየፈጠው ስለነበር ነው። ከዚህ በኋላ እንዳይደገም። እሺ። ግን አለቃ ለምንድን ነው እሱን እየታገስን ያለነው? ምን መሰለ፣ አንዳንድ ጊዜ ሁሉንም ነገር ከፊት ለፊት መጋፈጥ የለብንም። ማለት ሁሌም አንደኛ መሆን ከፈለግ ሁሌም ማሸነፍ አለብህ። ስለዚህ በየትኛውም መንገድ ስለማሸነፍ ነው ማሰብ ያለብህ። ታዲያ ከሱ ጋር ምን ያገናኛል? ጥሩ ጥያቄ። አሁን እሱን ማሸነፍ ከፈለግ እስካሁን እንዳደረገው ከፊት ለፊት አትጋፈጠው። ይህን ስለ ሽሽ ማለት አይደለም። መሸሽ ከሽንፈት ያስመልጣል እንጂ አሸናፊ አያደርግም። ስለዚህ ከኋላ ሆነ ተጋፈጠው፣ ሳያይ አጥቃው። እሺ፣ አሁን ገብቶኛል። ወይኔ መጡ መሰል የደም ሊቀበሉ ነው። አሁን ቶሎ አከፍትም። በሩን አዘጋጃችሁ? አዎ ግን አልሞላልንም። ታዲያ እሱ የኔ ጉዳይ ነው። እሺ፣ ትንሽ ጊዜ ስጡን። ሁለት ቀን ብቻ። ከዛ ካላመጣችሁ ከኋላ ሆነ ተጋፈጠው። ሂዶ ነው የመጣው። ሳያይ አጥቃው።
አለቃ ይቅርታ አለቃ፣ አስቸኳይ ጉዳይ ገጥሞኝ ነው ሳለቅ ላይ የመጣሁት። ስትገባ ሰው አይተዋል እንዴ? ማንም አልነበረም። ወደ እኔ ስትመጣ ከምንጊዜውም በላይ መጠንቀቅ አለብህ። እሺ ምንድን ነው አስቸኳይ ጉዳይ? ዱርዬውን የምናጠቃበት ጥሩ ሁኔታ አግኝቻለሁ። አሁን ብቻውን ሲሄድ አይቼዋለሁ። ይህንን ነው እኔም የምፈልገው። ሁሌም በተመሳሳይ መንገድ መሄድ የለብም። አሁን እንሂድ። አሻንት ያራዳጅ ክንግቴሪ በስታይ የኑር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ የኑር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ አልጨረስንም ብዬ ነበር። ከዚህ በኋላ አርፈህ ካልተቀመጥ ይሄ ገና መጀመሪያችን። ፊትህን ምን ሆነ ነው? አይ ምንም አልሆንኩም። ማየት እችላለሁ እኮ ልደብቀኝ የሞከርክ ነው? ዶርም መስኮት መታኝ። መስኮት መታኝ? እሺ የት ነህ? ዶርም ነኝ። አንተ የት ነህ? ስፖርት መስሪያው ጋር። በቃ መጣ። ለምንድን ነው እንደዛ ያልከኝ? ትላንት ቢጎ ሲከተል አይቼው ነበር እናም ወደ አንተ ጋር ከመምጣቱ በፊት የሆነ ዶርም ገብቶ ነበር። እናም የገባበት ዶርም ደግሞ ማለቃው ዶርም መሰለኝ። ዶርሙን ታስታውሰዋለህ? አዎ አስታውሰዋለሁ። እንዴት? Fire brigade! Me tell you, the fire gets ready. ከዛ ልጅ ጋር ያለ ግንኙነት ምንድን ነው? አይ ምንም ጓደኛዬ ስለሆነ ነው። ባለፈው በአንተ በኩል የላኩለት መልእክት ስላልሰማ እኔ በራሴ በግል እነግረዋለሁ። ከዚህ በኋላ ግን አንተ ተጠንቀቅ እሺ? ስንተኛ ፎቅ ነው? ሁለተኛ ፎቅ። የት ነህ? አሁኑኑ እፈልጋለሁ። ሁለተኛ ፎቅ። የት ነህ? አሁኑኑ እፈልጋለሁ። አለቃ እኔ ጋር ስትመጣ ማንም አላየኝም ብለህ ነበር። አየህ፣ በተቃራኒው ሰርሰር የሚለው ውሻ ለሌባ መንገድ እያሳየ ነው። የምን ውሻ? ስለ ውሻ አይደለም ማውራው፣ ስለ አንዱ ጓደኛ ነው። አየኸውም እንደሚሰራ ተከትሎ የኔን ክፍል አይቶት ነበር ማለት ነው።
ግን እኮ ማንም አልነበረ። እሱ አሁን ምንም አይጠቅምም። ዋጋውን ነው የምሰጠው። ውሳኔ በችኮላ አይወሰንም። ምናልባት የምትወስነው ውሳኔ ህይወትን ሊቀይረው ይችላል። ስለዚህ ተረጋጋ። ግን እኮ ከድቶኛል፣ ማለቴ ከድቶኛል። እሱን ተወውና መጀመሪያ ስንገናኝ ምን እንዳልኩ አስታውስ። እያየሁን ሲበላ አይተው ታውቃለህ? ጅብ ራሱ እኮ እንደሱ አይበላም። ምን ነው ብቻህን? ተማሪዎች አይግባቡኝም። እንደዚህ አይነት ሰው ነበር እኔ የምፈልገው። ማለት ከዚህ በኋላ ከኔ ጋር ትሆናለህ። ከዚህ በፊት ታውቀኛለህ? ወደፊት አውቃለሁ። ተነስ። ወዴት? ምን መሰለህ፣ ምርጫ ያለው ሰው ታማኝ ሊሆንልህ አይችልም። አንተ ደግሞ ምርጫ የለም። ስለዚህ ታማኝ ነህ ማለት ነው። ይኸው በእናትህ ሲያስጠላ። እነዚህ ሄደህ ዋጋቸውን ስጣቸው። ይህ የመጀመሪያ ትእዛዜ ነው። እሺ። ስለዚህ ታማኝ ባይሆንልህ አይገርምህ። ምክንያቱም ምርጫ አለው። ታማኝነት ግዴታ የሚሆነው ምርጫ ለሌለው ነው። ለዛ ሽንታ ማለቃ ሄደህ ከኋላ ማጥቃት ጀግና እንደማያስብል ነገር። አሁንም እንደዛው ነው እንዴ? ችግርን መፍታት የምጀምረው ከትልቁ ነው። አንተ ደግሞ ትንሽ ችግር ስለሆንክ ከዛ በኋላ ወደ አንተ እመጣለሁ። ተራን ጠብቅ። ተው እባክህ፣ ዝም ብሎ ነው። ሳሚ ጠብቀኝ። ሳሚ ይሄን ነበር አሳይመንት ላስገባው ቢሮ ሄጄ ነበር። አንተ እዚህ ምን ትሰራለህ? አይ ሰው ፈልጌ ነበር አጥቼ። ግን እሺ እንሂድ። ወደ ዶርም ነሽ? ቦታችን ጋር ቶሎ ናንተ ምን አረፍክ ደግሞ? ለጓደኛዬ ሄደህ አለቃ ፈልገዋል ይሉሃል ለነገር አፍጥሮ አንተ። እሺ ከየት አገኘ? ሱካ ያወራ የሆነ ቦታ ጥለኸው አግኝቶት ይሆናል። የት ነው ማለት? ዱርዬ ምን ሆነ ነው? ቢኮስ እንዳለ አለቃ ይፈልጋል ብለዋል። ቶሎ ንገረው ብሎኝ። የት ናቸው? እዛ የሚቀመጥበት ቦታ። እንሂድ እና አብራችሁ እንጣ። አይ አንተ እዚህ ቆይ። ብቻውን ነበር? አዎ እኔ ሲያወራኝ ብቻውን ነበር። ግን አለቃ ማለት እሱን አብረን የምናየው ይሆናል። ዛሬ
ለሱ የመጨረሻው ቀን ነው። ምርጫው ትክክል አልነበረም። ማሸነፍን መርጧል። ለዛም ነው እኔ የእሱ ስጋ የሆንኩ። የታለ አለቃ? ብቻ እኔ ተፈለገው እሱ ሂድ። ሂድ አንተ እመጣለሁ። ለምን? ሂድ እመጣለሁ። እሺ እንሂድ አሁን። አሁን ብቻችንን ማውራት እንችላለን። ካለቃህ ነበር መጀመር የምፈልገው ግን አንተ ቸኮልክ። ሚኪ ይቅርታ እኔ ቸኩያለሁ። ዮናስ ሞስ ስላዘጋጀው ገንዘብ በ20 ሰምታል? ገንዘብ በ20? አዎ ከጥር 28 ጀምሮ ለ3 ቀናት ስልክና ኢንተርኔት በመጠቀም እንዴት ህይወቱን እንደቀየረ ኤክስፒሪያንስ ሺ ሊያደርገን ከምሽቱ 2 ሰዓት ጀምሮ ይጠብቃል። ደግሞ እኮ በነፃ ነው። ታዲያ እንዴት ነው መመዝገብ የምንችለው? የመዝገቢያ ሊንክ ባዮ ላይ አለ። እሺ መዘገባለሁ። እንዴ እናንተም እንዳያመልጣችሁ። የማየው ሰው ነው የተከፈተው። አዎ ችግር ከተፈጠረ ብዬ ነው። ለምን ጠራቸው? Ashanti yaradarish kingiteri bastai የኑር የመልኩ ኑሮ ቢቀይረ ዋልሞላለት ብሎ በዚህ